ልጠይቅህ ምን ያህል ትዕግስተኛ ነህ? ምን ያህል ትታገሳለህ? ለስንት ጊዜ? ለ1 ዓመት? ለ3 ዓመት? ለ10 ዓመት? ለ15 ዓመት? ለ20 ለ30 ለ100 ዓመት? ምን ያህል ትታገሳለህ? ትዕግስትንስ እንዴት ታያታለሽ? እንዴት ታያታለህ ወንድም? እስቲ ዛሬ ስለ ትዕግስት ትንሽ እንጫወት። ሰላም አለይኩም ወራህመቱላሂ ወበረካቱ። ትዕግስት ብዙ ጊዜ በሚገጥሙን ችግሮች፣ ሁኔታዎች፣ አካሄዶች ከጤና ጋር በተገናኘ፣ ከትዳር ጋር በተገናኘ፣ ከልጆች ጋር በተገናኘ፣ ከሰላም ጋር በተገናኘ፣ አብዛኛው ከኢኮኖሚና ከብር ጋር በተገናኘ ተቸገርኩ እንላለን። ያ ችግር ለምን እንደመጣ ወዴት እየወሰደን እንደሆነ የምናውቀው ነገር የለም። ግን ያ ችግር እኛ ላይ መቆየቱን ብቻ ነው ቀናትን፣ ጊዜያትን የምንቆጥረው። ችግር አላህ ሲፈጥረው ወይ አንድ ነገር ሊያስተምረን ነው ወይ ሊቀጣን ነው። አብዛኛው ጊዜ ግን ሊያስተምረን ነው። እስቲ አንድ ገጠምት ወይ አንድ ታሪክ አብረን እኔ ከኔ በለጠ ስለዚህ ታሪክ እናንተ ታውቃላችሁ። እስቲ ግን ትንሽ ዞር አድርግቼ በሌላ መልኩ እንየው። ምን ያህል ቀን ተመላልሳችሁ የሰው በር ትደበድባላችሁ ወይ ትቆረቁራላችሁ ወይ ታንኳኳላችሁ? ምን ያህል ቀን ስትመለሳላችሁ? የሆነ ነገር ልጠይቁ ፈልጋችሁ ወይ የሆነ ነገር ልሰጧቸው ፈልጋችሁ ነው እነዚህ ሰዎች የምትፈልጓቸው። በራቸውን ሄዳችሁ ታንኳኳላችሁ። 1 ቀን፣ 1 ሳምንት፣ ወር፣ 5 ወር፣ 10 ወር እየሄዳችሁ ታንኳኳላችሁ። ምን ያህል ጊዜ ተመላልሳችሁ ያንን በር ታንኳኳላችሁ ተስፋ ሳትቆርጡ? እስቲ አስቡት። ለምን ያህል ጊዜ አንቺ ትዕግስት ኖሯችሁ የአንድን ሰው በር ሄዳችሁ በማንኳኳት የዛ ሰው መልስ በየቀኑ አልፈልግም፣ ላይሽ አልፈልግም፣ ላይህ አልፈልግም፣ ልሰማህ አልፈልግም ብለው ራሳቸውን እየሸፈኑ ምን ያህል ጊዜ እነሱ ጋር ትመላለሳላችሁ? እስቲ ትንሽ አሰቡት። ቲንክ ለርበል ቢኮዝ ይሄ ምን ቀጥሎ ማመጣው ታሪክ ለ1 ቀን አይደለም፣ ለ1 ዓመት አይደለም፣ ለዓመት አይደለም፣ ዓመታት ነው የሰው በር ያንኳኩት። እኒህ ታላቅ ሰው አለይሂ ሰላቱ ወሰላም ሄደው ሲያንኳኩ የነሱ ስራ ትልቅ ከመሆኑ የተነሳ አላህ በእነሱ ስም አንድ ሱራ ሰየመ። ያቺ ሱራ ለኔና አንተ ዛሬ ለሚገጥመን ችግር፣ ለሚገጥመን ፈተና፣ ለሚገጥመን መከራ እንድንማርበት ፈጣሪ ፈለገው። ያ የሳቸው ሄዶ የሰዎችን በር ማንኳኳት፣ ያ የሳቸው የተለያዩ ጊዜያት ቀን አላሉ ምሽት አላሉ እየሄዱ የሰዎቻቸውን በር ማንኳኳት ለኛ ዛሬ እኔ እናንተ ለሚገጥመን ለ10 ዓመት ችግር፣ ለ5 ዓመት ችግር፣ ለ15 ዓመት ችግር ኩዊክሊ በቃ በአስቸኳይ ተስፋ ቆርጠን ወደ ኋላ እንድንመለስ፣ እሳቸው ግን 950 ዓመት ነው የጠሩት ህዝቦቻቸውን። 950 ዓመት ስለማን እንደሆነ ገብቷቸዋል። ነቢዩ ኑህ ዓለይሂ ሰላቱ ወሰላም 50 ዓመት የቀረውን 1000 ዓመት 50 ዓመት ሲቀረው 950 ዓመት ህዝቦቻቸውን ጠሩ። ያ ረቢ እኒ ደዐውቱሁም ለይለን ወነሃራ፣ ምሽት ቀን አላልኩም፣ ፀሐይ ጨለማ ነው አላሉ፣ ዝናብ ነው አላሉ፣ ብርድ ሞቃት ቀዝቃዛ አላሉ። ተቁላ ፈጣሪን ፍሩ፣ ፈጣሪን ፍሩ ብለው 950 ዓመት የሰዎችን በር አንኳኩ። ግን የሚገርማችሁ ለእኔም የገረመኝ በ950 ዓመት ውስጥ ምን ያህል ሰው ቢያምንላቸው ነው ጥሩ? ስንት ሰው ትያለሽ እህት? ምን ያህል ሰው ቢያምንላቸው ጥሩ? 950 ዓመት ሌት ተቀን
ሰዎቻቸውን ሲጠሩ የነበሩ ነቢይ ምን ያህል ሰው ቢያምንላቸው ነው ጥሩ? አንዳንድ ሪዋያዎች 4 ሰው ይላሉ፣ ማክሲመሙ ግን 14 ነው ይላሉ። ሌሎች ሪዋያዎች የተለያዩ ሪዋያዎች 9ም የሚለው አሉ፣ 7ም የሚለው አሉ። ከነዛ ውስጥ 3ቱ ልጆቻቸው ናቸው። 950 ዓመት ሙሉ ህዝቦቻቸውን ጠርተው ያመነላቸው እነዚህ ሰዎች ብቻ 14 እስቲ እንበል፣ ጀስት ለቁጥር 14 ሰው አመነላቸው እንበል። በ100 ዓመት እኮ ኦልሞስት አንድ ሰው አመነላቸው እንደማለት ነው፣ ኦን አቨሬጅ ብንወስደው ማለት ነው። ምን አይነት ትዕግስት ቢኖራቸው ነው አላህ ሱረቱ ኑህ ብሎ የእሳቸውን ታሪክ ለብቻው ያስቀመጠው? እና ወንድሜ ችግር ሲገጥምህ፣ ፈተና ሲገጥምህ፣ ተመላልሶ ሲያስቸግርህ ነቢይ ኑህን አስታውስ። 950 ዓመት ሰው ጠርተው ህዝቦቻቸውን ህዝቦቻቸውን መክረው ያቺን መርከብ ለመስራት ወደ 200 ዓመት ጊዜያት ሲፈጅባቸው ህዝቦቻቸው ሲሳለቁባቸው ሲስቁባቸው እንዳልነበር መጨረሻቸው ምን እንደሆነ የህዝቦቻቸውስ መጨረሻ ምን እንደሆነ አስበው እና ታገሽ። በትዳር ችግር ውስጥ ነው ያለሽ፣ ታገሽ። በትዳር ውስጥ ችግር ውስጥ ነው ያለው፣ በትዳር ውስጥ ታገስ። ህይወት ራሷ አጭር ነች። ለምን ያህል ለየትኛው ኑሮ? በስደተኛ ዓለም እየተቸገርክ ነው፣ ታገስ። ምን ያህል ዓመት ነው ብትቸገር? አንድ ቀን ግን ያልፍልሃል። በዚህ ምድር ባያልፍልህ በሚቀጥለው ዓለም ያልፍልሃል። የገንዘብ እጥረት አስቸግሯል፣ ሀገር ውስጥ ውጭ ሀገር፣ በስደተኛ ዓለም ታገስ። እወቅ የዓለማት ፈጣሪ አላህ ለእኔና ለአንተ የምንፈልገውን ለእኔና ለአንተ ብቻ አለም ከአደም ጀምሮ እስከ መልቂያማ መጨረሻ የምንኖረውን ሰዎች የምንፈልገውን እያንዳንዳችንን ቢሰጠን ይሄ ቀለም ውሃ ውስጥ ነክሬ ባወጣው ምን ያህል ውሃ ይዞ እንደሚሄድ አስበው። ያን ያህል አንቀንስም ከአላህ ሀብት። ስለዚህ አላህ ለእኔና ለአንተ ችግራችንን ለመፍታት ምንም ቢቀንስበት ነገር የለም። ግን ቴስት እያደረገህ ነው፣ እያደረገሽ ነው። ታዲያ ፈተናው ያልፋል፣ ቀንም ያልፋል። አዲስ ልብስ ገዝተሽ ዛሬ ማሻላ እንዴት ያምራል እንዳላልክ ከዓመት በኋላ አረጀ ብላችሁ ሌላ ትፈልጋላችሁ። ዱንያችን ነች። አላህ በሰጠን የምንብቃቃ አላህ ያድርገን። ትዕግስቱንም አላህ ይስጠን። ከዚህ መልእክትም የምንማር አላህ ያድርገን። ስላዳመጣችሁኝ አመሰግናለሁ። እኔንም እናንተንም የኸይር ሰዎች ያድርገን፣ መጨረሻችንን ያሳምርልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።